ከፍቶኛል። እውነት ለመናገር በጣም ከፍቶኛል። በጣም ነው የደበረኝ ማለት ነው። ከምር የምነግራችሁ እኔ እንጃ ምን እንደምላችሁ ራሱ አላቅም። ሁሌም ማለት ነው ሀይሚ የሆነ ነገር ስትጠይቅ የሆነ ነገር ሲሆን የሆነ ነገር ሀሳብ ስትሰጥ እንደዚህ ቢሆንልኝ እንደዚህ እንትን ነው ምናምን በቃ ነገሮች ሁሉ እንትን ሲል ቡርኬ ሀይሚን አፍኑ ምንም ማንም ጋር እንዳትሆን ምንም ራሷ እንዳታስብ ራሷ እንዳታዳምጥ ምናምን ነው የምታደርጋት ሁሌም ማለት ነው። እግዚአብሔርን ይሄ ደግሞ ፌር ሁሌም ገባህ። ራሷን ማዳመጥ ያለባት ጊዜ ያላት ራሷን ታዳምጥ፣ ራሷን ትሁን፣ ራሷን ማዳመጥ አላት። ምንድነው የሆንኩት? ምንድነው የተደረገብኝ? እዩ ምን እንዳለቻት አላወቅም። አንተ ቡርኬ ማለት ነው እዩ ምን እንዳለቻት አላወቅም። በምንም አይነት መልኩ የተረዳኸው ነገር የለህም። ገባህ አይደለ? ስለሚበርድ ነው ማለት ነውና ምንም የተረዳኸው ነገር የለም። እዩ ምን ብላት ነው? ምን ብትላት ነው? ምንድነው የነገረቻት? እውነቱ ምንድነው? ምንድነው ከበስተጀርባ የሰመችው ነገር ምንድነው? ምናምን የሚሉትን ነገሮች ምንም አይነት ነገር አላዳመጥክም አንተ ማለት ነው። ሁሉ የሆነ ነገር ሲፈጠር ጥፋት ታጠፋለህ፣ ከዛ ታገታታለህ። ከዛ እንዴ ለምንድነው ምን ባደረገች ነው ከእናት አባቷ ቤት አውጥተህ አዲስ አበባ ወስደህ ያልሆነ ቤት ውስጥ ዘግተሃት በቃ እንደዚህ ካልሆነ ምናምን ልክ እንደባለፈው ነገር ሊያደርግ ነው የፈለገው ቡርኬ። ይሄ ነገር ደግሞ ጥሩ አይደለም እውነት ለመናገር ማለት ሁሌ አትጨቁናት። ራሷን ትሆን ራሷን ታዳምጥ። ሁሌ ተጨቆና እንድትኖር ማድረግ የለብህም ቡርኬ። የራሷን አመለካከት፣ የራሷን ውሳኔ፣ የራሷን መራመድ ያለባትን መንገድ መራመድ መብት አላት። አንተ የሆነ ጨቆና ልትዛት የሆነ እንትን ልትላት ልትጫናት ምን ልትላት የምችልበት ምንም አይነት መንገድ መኖር አለበት ብዬ አላስብም እንደኔ ማለት ነውና የምታረጋቸውን ነገሮች ፕሊስ አስተካክል ቡርኬ። ጥሩ አይደለም። በቃ ልንገርህ ጥሩ አይደለም እንዴ ሀይሚ ሁሌ መደበቅ አለባት። ሁሌ አንተ ደብቃት መኖር አለብህ እንዴ? የሆነ ነገር ሲፈጠር ለዛ ችግር መፍትሄ እንደዚህ ሆኖ እኮ ነው እንደዚህ ሆኖ ነው ማለት ችግሩን ማስረዳት ሲሆን እሷን ሁሌም ጠለፋ እንዴ ምንድነው አንተ ሰገጠት እንጂ በ1980 ምናምን የነበሩ ላይፎችን አንተ ትደግማለህ እንዴ በአሁኑ ሰዓት? እንዴ ለምንድን ነው ምን አርጌሽ ነው ይሄን አላደርግም ምን አለን ብለህ በወንድሞች በእናት ፊት ይቅርታ ጠይቀህ እዩንም ያለውን ነገር ከቤተሰብ ጋር እንደዚህ ነው እንደዚያ ነው ብለህ አስረድታት የሆነ ነገር አርገህ ምናምን ነው እዛም በኋላ ራስህን በቃ የሆነ ነገር ራሱ አልሰማም ብትል እንትን ማለት የሌለብህ የሆነ ቀን ጠየካት እዛም በኋላ በቃ አይ እንደዚህ ነው ማድረግሽ ምናምን። እንዴ ወንድነትህን እያሳየህ ነው ወይስ ምንድን ነው? አልገባኝም። ምን አይነት ሙድ ምን አይነት ነገር ነው እያራመድክ ያለኸው? ራሷን ታዳምጥ። ራሷን ምንድን ነው ምን ሰምተሽ ነው? ለምን አብረሽኝ ነበርሽ እኮ አሁን ላይ ለምንድን ነው ልትለይኝ የቻልሽባቸው ምክንያቶች ምንድን ናቸው? አብረሽኝ ነበርሽ ሁሉም ነገር እቀበልሃለሁ ብለሽኝ ነበረ። እውነታው ወጣ። አሁን ለምንድን ነው የምትርቂኝ? ምን ሰምተሽ ነው ብለህ እኮ መጠየቅ የሚባል ነገር አለት። ሁሌ አፏን አታስዛት። ማርያምን አብራችሁ ብትኖሩ አብራችሁ ብታረጁ ፍቅራችሁ ማንም ነገር እንዲገባባችሁ አንፈልግም። ነገር ግን ሀይሚን ደግሞ ሁሌ የሆነ እንትን አትበላት። በቃ ልትናገር ስትል አትቋጥራት፣ አትያዛት፣ ጊዜ ስጣት፣ አዳምጣት። ምንድን ሰምተሽ ነው ምን ሆነሽ ነው በላት። እዩ ከባድ የሆነ ነገር ነግራታለች ለሀይሚ ማለት ነው። ከባድ የሆነ ነገር ነግራታለች። ስለዚህ ያ ነገር እውነት ነው አይደለም የሚለውን ነገር በደንብ አድርገህ ማጣራት አለብህ። በደንብ አድርገህ ማለት ነው። ለምን እዩ ጠፋች? ለምን ዝም አለች? አሁን በእንደዚህ አይነት ነገር አለቀ፣ ተቋጨ፣ በቃ ነገሩ ልጁ ያንተ አይደለም በሚል መልኩ ተቋጨ። በቃ ያለውን ነገር ሳታጸዱ ምናምን አለቀ፣ ተቋጨ ያ ነገር። እንደዛ ነው። እንደዛ መሆን የለበትም ቡርኬ። በደንብ አድርገህ ማጽዳት አለብህ። ብዙ የምታጠራቸው ነገሮች አሉ። ግን የሆነ ነገር ስትፈጥር ሀይሚ ራሴ መሆን አለብኝ ለምንድነው እንደዚህ ያደረገብኝ ምናምን ብላ ስታዳምጥ ራሽን ማዳመጥ የለብሽም ብልህ ቤት ውስጥ ብቻዋን አትዝጋት። ሰው ውሻ ወይም ዶሮ ድመት አይደለችም፣ ሰው ናት። እሺ ከሰዎች ጋር እንትን ስትረስ ውስጥ ሆና ብቻዋን ዘግተህ እዛ ጋር ስፈልግ ወጥተህ የሆነ ነገር አደርግልሻለሁ አመጣልሻለሁ እንትን ልሻለሁ እንደዛ የሚባል ህይወት የለም። ራሷን ትውጣ፣ አየር ትውሰድ፣ ትናፈስ። ጭንቀት ውስጥ አታርጋት። ሰው ጭንቀት ውስጥ ድብርት ውስጥ ሲደብረው ሲናደድ ቤት ውስጥ ዘግቶ ብቻሽን ነው የምትሆኒ ማለት አግባባለሁ ብዬ አላስብም። እና ቡርኬ እያወቅም ይሁን ሳታውቅ ይሁን ይሄን ነገሮች የምታረጋቸው ነገር ልክ አይደለም። ተጠንቀቅ ለምታረጋቸው ነገሮች። ለማንኛውም የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። ባይ